ሰላም ቤተሰብ እንዴት ናችሁ? እኔም በጣም ደህና ነኝ። ብዙዎቻችሁ የምታውቁኝ ደሱ ኪያ በሚል ዩቲዩብ ቻናሌ ነው። እዛ ቻናሌ ላይ ስለ ሮቦት፣ ስለ ክሪፕቶች፣ ኦንላይን ሜክ መኒ ጋር ተያይዞ እንዲሁ ደግሞ ስለ ቲክቶክ እና ስለ ዩቲዩብ አስተማሪ የሆኑ ቪዲዮዎችን እየሰራሁላችሁ ይገኛሉ። በዚህ ዩቲዩብ ቻናሌ እንግዲህ አንድ ብዬ ዛሬ አዲስ ሆነ አይዲያ ይዤላችሁ መጥቻለሁ። እዚህ ቻናሌ ላይ ፖስት የሚያደርግላችሁ ቪዲዮዎች ዘና ፈታ የሚያደርጉና እንዲሁ ደግሞ አስተማሪ የሆኑ ቪዲዮዎች ብቻ ነው ማለት ነው። ከእናንተ የምትጠበቀው ሰብስክራይብ፣ ላይክ ያደረጋችሁ ቪዲዮን ማየት ብቻ ነው። ምንም የምትከፍሉት ነገር አይኖርም ማለት ነው። ሰው ቀጥታ ወደ ዛሬ ቪዲዮ እንሄዳለን። እስቲ አይ ላቭ ዩ በለኛ እንዴ! አረ የማን ይሙታል ልልሽ እንዴ? ያማ ማይ ኤቭሪቲንግ ማይ ላቭ ያንተ ፍቅር ያሰክራል። ናው ፎንቴ እንግዲህ ማይ ኤቭሪቲንግ ተብሏል። ያንተ ፍቅር ያሰክራል ብላለች። እሱ ግን እያፈረ ነው የሚገኘው። ወንድ ልጅ ትንሽ ኮስተር ቆፍጠን ስል ያምርበታልና እሱ ግን ያው ፈርቷል። እቺን ይዘ ከኔ ጋር አፍን ከፍተ ለማውራት ለምትሞክረው ነው። ታይ ዳኒ ሮስት ጋር ነገሮቹን ቢታቆሙ ይሻላል። ዳኒ ሮስትን ባትነካኩ ነው የሚሻለው። እኔ ከዚህ በፊት የሱን ቪዲዮዎች በብዛት አው ነበርና ዳኒ ሮስት ትንሽ ሮስት ያደርግ በጣም ከባድ ልጅ ነው። እሱም ባትነካከ የተሻለ ነው ብዬ ነው የሚያስበው። እኔ ላንቺ ብዬ ነው እንጂ ለሌላ አይደለም። ላንቺ አስብ ነው። እናትሽ ናት። ሰምታችኋል? እኔ አልሰማሁም። ኤኒዌይስ እንግዲህ ወደ ቀጣይ ቪዲዮ ነው። ዝም ብለሽ ብትመረምሪኝ የሆነ ወንጀል አታጭብኝ። ቆንጆ ፖሊስ ስለሆነች ያው የሆነ ብትመረምሪኝ የሆነ ነገር አታጭብኝም። ይሄ ማለት እኔ ጥፋተኛ ነኝ ወይ ደግሞ ስለወደዳት ብቻ ማለት ነው። እንግዲህ ወንዶች በትንሹ ፔሪድ ያሉ ስትል እንግዲህ በምስሉ ላይ የምትመለከቷት ዶክተር ማኪ ተናግራለች። እኔ እንደዚህ አይነት ነገር ገጥሞኝ አላውቅም። እስኪ ወንዶች እንደዚህ አይነት ነገር ገጥሟችሁ አይቻችሁ ደጋመው ብዙ ግን አይናገር እኛም አናይም ጸገሽ እኔ አይቼም አላውቅም። ወደፊትም አሁንም አላየውም፣ ወደፊትም አላየም። ልዩ እውነት ነው ይሄ ነገር። እንግዲህ ሁለት ሶስት ቪዲዮዎች ስላየው ነውና ይሄን ያመጣሁላችሁ። በነገራችን ላይ እኔ እንጃ ብቻ እንደዚህ አይነት ነገሮች ለኔ ጥያቄ ስለሆነብኝ ነው። እውነት እኔም ጸግሽም እንዳለ ነውና እኔም አይቼም ሰምቼም አላውቅም፣ አጋጥሞኝም አያውቅም። ምናልባት እውነት ነው የምትሉ ሰዎች ካላችሁ ኮሜንት ላይ በጣም ደደብ ስለሆነ የቤት ስራውን ሰርቼለት ራሱ ዜሮ ነው ያመጣው። ይሄ እንግዲህ ድድብና ከቤተሰቡን አይደለም፣ እኔ አልሰድብም። ለምን እሱም ሰርቶለት ወንድሙም ዜሮ ካመጣ እሱም ወንድሙም የሚሰሩት ነገር ዜሮ ነው ማለት ነው። ይሄ ማለት ድድብና ወይ ደግሞ እውቀቱ ከቤቱ ነው ማለት ነው፣ ዜሮ ነው ማለት ነው። ሞት ይስቃል። በነገራችን ላይ ሊቨርፑል እና ማስተር ባስ ውስጥ ምን አይነት ጥቅማ ጥቅም ብታገኙ ነው ሱፍ ለብሳችሁ አይፎን ይዛችሁ አልትራ ይዛችሁ ሳምሶናይት ይዛችሁ የሞላ ባስ ሲመጣ እንደዛ ተጋፍታችሁ ታጭቃችሁ የምትሄዱት? ምን ፈልጋችሁ ነው? ማለት ምንድነው ያለው? ማለት እንደ ሀገር እኮ ነው የፈለግነው። ማለት ምንድነው ዛ ጥቅሙ ምንድነው? እኔ ማለት ወንድሜ እንግዲህ ይሄ ነገር ለብዙ ሰዎች ጥያቄ ሊሆን ይችላል። አይ ዶንት ኖ እሱ ያሰበችው ሐሳብ ሌላ ነው፣ እኔ አላሰብኩትም። እሺ ኤኒዌይስ ወደ ቀጣይ ቪዲዮ። ሂሳብ ተከፍሏል። ማን ነው የከፈለው? እሱ ነው የከፈለው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አስታውሳችሁኝ? እኔ እንጃ አላስታወስኩም። ከዓመታት በፊት መንገድ ላይ ስራ አስጀምራችሁኝ ነበር። ቆይ ምን ነው? አይታችኋል ብዬ አስባለሁ። ይሄ ሰው እንግዲህ መንገድ ላይ ቁጭ ብሎ ገንዘብ ሲጠይቅ ነበረ የሆነ ዓመተ ምህረት ላይ። እነሱ ግን አንዱ ገንዘብ ሊሰጠው ነበረ፣ አንዱ ደግሞ አይ ስራ እናስጀምር ብሎ ሃይላንድ ውሃ ገዝቶ አመጡትና ሽኩን ከዛ እነሱም ውሃ ከሱ ገዙና ሞራ እንዲሆንለትና ስራ እንዲጀምር አስደረጉት ማለት ነው። ከሆነ ዓመታት በኋላ እንግዲህ
የሆቴሉ ባለቤት ወይ ደግሞ ማናጀሩ ሊሆን ይችላል። ያው እነሱን እዛ ሆቴል ሄደው ሲጠቀሙ ጋበዛቸው ወይ ደግሞ ከፈለላቸው ማለት ነው። ይሄ ማለት ምን ማለት ነው? ያው በጣም አስተማሪ የሆነ ነገር ነው። የምንሰራ ስራዎች ሁሉ ለኛ ነው ማለት ነው ውጤቱ፣ ወይ ደግሞ ለራሳችን ብለን ልንሰራ ይገባል ማለት ነው። በጣም ደስ የሚል ነው። ላይክ አድርጌዋለሁ። ሽንት ቤት ከተጠቀማችሁ በኋላ ማድረግ ያለባችሁ 3 ነገሮች። ኦኬ። አንደኛ ፓንት፣ እሺ። ሁለተኛ ሱሪ፣ እሺ። ሶስተኛ ከሽንት ቤት ነው። ይሄ ነገር አዲስ ነው እንደ ታዲያ አስተማሪም አይመስለኝም። ያው የምታውቅ ነው። ሽንት ቤት ከገባን በኋላ ያው የሚደረገው ካደረግን በኋላ ያው ቶሎ ብለን ማውጣት ነው ሱሪያችን ለብሰን። ምንም አስተማሪም አይመስለኝም እኔ። እማ ዳይክሎ ስጪኝ እስኪ። የማን ያዘዋል እሸቱ ቤት በዚህ ጋር ነው? በዚህ ጋር እንዲታጠፋው ብዙ ሰዎች እኮ እኔ እንደዚህ አይቼዋለሁና ኢሞሽናል አክሽን ይመስለኛል። ማለት የሆነ ነገር እያሰቡ እያለ ወደ አፋቸው የሆነ ነገር ሲመጣ ሁሌም አፋቸው ነው የሚከፍቱትና ይሄ የሆነ ኢሞሽናል ይመስለኛል። ማለት ሁሌም አፋቸው ስለሚከፍት መሰለኝና ኢሞሽናል የሆነ ሀሳብ ውስጥ ሆነን የምናደርጋቸው ድርጊቶች ናቸው እነዚህ። በቃ ሁሌም ነው እኔ ይገርመኛል። አሁን እነዚህም ቆሞ ስልክ እየጎረጎሩ ያው ይሄ በቃ ነፍሱ አይማርም። ይሄ ልጅ እኮ ይገርመኛል። ደግሞ ብዙ ቪዲዮዎች ነው እንደዚህ የሚሰራና ይገርመኛል። የለም በቃ እውነቱን ነው። ተናዶበታል። ቴንክ ዩ። በጣም ነው የምታምሩት። በጣም የሚገርም ነው ማለት ብዙ ሰዎች ቅድም እንዳልኳቸው ነው እና ያው ኢሞሽናል ሆኖ ነው። አባ እቺ መንገድ ወደ አምቦሶ ታውጣለች። ደግሞ ጎደኛው እንዴት ነው የሚስቅበት። ወደ ቀጣይ ቪዲዮ እንሂድ እስቲ። ለወንድ ልጅ የሚሰጥ ስጦታ አንደኛ ኦኬ ሰላም ስጥ፣ ሁለተኛ እሺ አክብር፣ ሶስተኛ እሺ እናመሰግናለን። በነገራችን ላይ ይሄ ብዙ ወንዶች ወይ ደግሞ ማጆሪቲ ወንዶች የሚፈልጉት ፖይንቶች ናቸው ሶስቱም ማለት ነው። ሰላሙን አክብሩ፣ እንዲህ ደግሞ ሶስቱም አሉ ማለት ነው። በጣም ወሳኝ የሆኑ ፖይንቶች ነው። ብዙ ወንዶች የሚፈልጓት ፓርት ናት እቺ ማለት ነው። እናት እቃ ረስተሻል እንዴ? ስልክ እኮ እዚህ ነበር። ይቅርታ እናት፣ እኔ ስልክ አላየሁም። እዚህስ ነበር እኮ። አንተ ስልኳን መልስ አምጣው። ስልክ እኔ ስልክ የሚባል ነገር አላየሁም። እኔ አላየሁም ስልክ። ይቅርታ በጣም አላው በጣም ይቅርታ። እዚሁ ስለከተትኩት ነበር አባት። በነገራችን ላይ እሱ በጎ ነገር ነው የሰራ። እሱ አረስታ ሄደችውን ነገር አቃበላት። ነገር ግን እሷ ደግሞ ስልኳን ለራሱ የት እንዳስቀመጠች አላወቅችም ነበረ። ሰው በጎ ነገር መስራት ለራስ ነው። በጣም ደስ የሚል ነው። ቴንኪው በርታ ወንድሜ እለዋለሁ። ዶክተር ምን እንዳለ ሰማችሁ ጋይስ? እስኪ ስሙትና ኮመንት አብረን እናነባለን። ፓንት ሳታረጉ ብተኙ የምታገኟቸው ጥቅሞች በዋነኝነት ለሴቶች ማለት ነው። ስለዚህ ፓንት ስታረጉ እዚህ ጋር አዳመጡት እንግዲህ ዶክተር ምን እንዳለች። ሙቀቱ አንድ ላይ ሲሆን ደግሞ ለመጥፎ ባክቴሪያ ለፈንገስ እድገት እየተመቻቸ ይመጣል ማለት ነው። ላይክ ኖርማል ዳቦ እርጥበትና ሙቀት ሲያገኝ እንደሚሻግተው ይሄኛውም ያው ነው። ዶክተርዬ በረሮና ሸረሪት ቢገባበት ሁኔታው ለኔ ተመቸኝ። የዚህ ልጅ በጣም እኔ አሁን የቪዲዮ አይደለም የዚህ ልጅ ኮሜንቶች ወይ ደግሞ ቪዲዮዎች ስለሚመቹኝ ነው ያመጣሁላችሁ ማለት ነው። እና ደስ የሚል ነው። ብዙ ጊዜ የሚሰራቸው ቪዲዮዎች ይመቸኛል ይሄ ልጅ፣ ለዛ ነው። እሺ ለዚህ ነው አንዳንዴ ያመዱ ቡን የሚለው። ዶክተርዬ የት ነው የስራ ቦታሽ? ሊበላ ይሄ ነገር ሲታጠን ነው እንዴ? ጥሩ ጋይስ፣ እስኪ ይሄን ቪዲዮ እንየውና ኮመንት አብረን እናነባለን። እንደ ሀሳብ ቢፎር እና አፍተሩን ብታሳይን
ለካ ለዚህ ነው የሚጠቁረው። ዝቅ ብዬ ላይ አንገቴን ቀጨውት። ማጨሻውን አርጎኝ አይኑን ባየሁት። የወንቅ ልጅ እኔ እያለው ጭሱ ቀመሰው። ምን እያረጉ ነው ጋይስ? እስኪዩትና ኮሜንት አብረን እናነባለን። የጆተኒ መጫወቻ ሰዎቹን ነው የምትመስሉት። የኔ ስልክ ብቻ ነው ጅልጅሉን የሚያሳየኝ። የኔም ያው ነው በቃ ጢቆና ቢጢቆ ወደ ይገፋልን ይጥፋ። years later ለባልሽ እንደ ውሽማና እንደ ሚስት ነው መሆን ያለብሽ። እንደ ውሽማ ማለት ምን ማለት ነው? ውሽማ ስራዋ ምንድነው? የሱን ልብ ማማለል ወደሷ ማምጣት ነው። ስለዚህ ምንድነው የምታደርገው? ቤቷ ንጹህ ነው፣ ራሷን ትጠብቃለች፣ ጮክ ብላ አታወራ፣ የሚፈልገው ምግብ ነው የምትሰጠው፣ እሱ የሚፈልገውን ነገር ነው የምታደርገው። ልቡን ሰርቃ ወደሷ ለማስገባት ነው ስራዋ። ስለዚህ ሚስት የማታደርገውን ነገር እያየች የሱን ቀዳዳ ነው የምትሞላው። ስለዚህ አንቺ ምንድነው ማድረግ ያለብሽ? ብልጥ ሆነሽ እንደ ውሽማም ነው አክት ማድረግ ያለብሽ። እንደ ሚስት አክት ስታደርጊ ከልብ ታስቢለታለሽ፣ ከልብ ትወጂዋለሽ፣ ከልብ በቃ ሁሉም ነገር እንደ ሚስት ትሆኛለሽ። እንደ ውሽማ ራስሽን መጠበቅ፣ እንደ ውሽማ ልቡን መጠበቅ፣ እንደ ውሽማ ቤትሽን መያዝ ደግሞ ግዴታሽ ነው። ውሽሞች ምን ያደርጋሉ? ልጅ እንኳን ቢኖራቸው ልጆቻቸውን አስተኝቶ በቃ ጽድድት ብሎ እሱ የሚፈልገው ምግብ ተዘጋጅቶ ነው የምትጠብቀው፣ ከዛ ልቡ እንዲማለል። አንቺ ደግሞ ብልጦኝ እንደ ውሽማም እንደ ሚስትም ሆነሽ ራስሽን መጠበቅ አለብሽ። እሺ፣ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። የተባረከ ቀን ይሁን። እናመሰግናለን። እሱም ልክ አይደለም። በዚህ የታሸገው ግራ እጁ ነው፣ እሱም ቀኝ እጁ ነው። እንደዚህ አድርገውና ያን ለማስተማር እሱም ማለት እንግዲህ ችግር ያለበት ሰው ሲያስተምር። ወደ ቀጣይ ቪዲዮ እንሂድ። አቤት ጡት ምንድነው እሱ? እስቲ ለማንኛውም ይሄን ቪዲዮ አይተን ኮሜንቱን እናነባለን። የትም እንዳትሄዱ አብራችሁኝ ነው። አምላኬ ሆይ የአባይ ግድብ ነው በለኝ። ጥሩ ነበረ። የኑሮ ውድነት እንደሱ በወረደ አመቱ ቀስ እንዲል መስከረም ይሄን ቢጠባስ እንደ ሐሳብ አስቀያሚ ነው። እንዴት ነው ማገባው የምትይ ከሆነ አንደኛ መጠጥ ጠጪ፣ ሁለተኛ ስትተኙ መብራቱን አጥፊው። ይሄ ማለት ቆንጆ ሆኖ ይታያል ማለት ነው። ማለቷ ነው ማለቷ ነው። Kasongo yeye Mombali nanga Kasongo mbona wewe. በነገራችን ላይ ይሄ ልጅ በጣም በኦሮምኛም በአማርኛም የሚሰራቸው ሾርት ድራማዎች አሉና በጣም ነው የሚመቸኝ። እንደኔ የሚመቻችሁ ሰዎች ካላችሁ ላይክ አድርጉ። የአበሻ ወንድ ካየ ምንም ይሆናል። እስኪ ቪዲዮውን ይዩትና ኮሜንት አብረን እናነባለን። ዝም ብለሽ ብትመረምሪኝ የሆነው ቆንጆ ስለሆነች ፖሊስ መሆን ቢያቅተኝ ስራቃ መሆን አያቅተኝም። በጣም እኔ የሚገርመኝ የዚህ ልጅ እኮ ቪዲዮዎች በጣም ነው የሚገርመኝና ከየት እንደሚያመጣቸው ኮሜንቶቹን ራሱ የሆነ ደስ የሚል ነው። ለዛ ነው እሺ ደጋግሜ የዚህ ልጅ ቪዲዮ ያቀረብኩላችሁ ማለት ነው። ወደ ሌላ እንዳትወስዱት እሺ። ይመቸኛል። ስፖርት በደንብ ይዩት።
ኧረ ተው አንተ ልጅ ተፈለጠቃሉ እግር እሻላመሉ ይህን የስፖርት አይነት ሳየው አሁን ያለንበትን ሁኔታ ትዝ አለኝ። በአንድ በኩል የኑሮ ውድነት ለጥጦት፣ በአንድ በኩል ፌሚኒስት ለጥጦት፣ መካከል ላይ እንደጉቶ ጉብ ያልኩት እኔ ነኝ። ወዴት እንደሚሄድ ራሱ ማለኝ ወገን እኔ መሀል ላይ ነኝ። እናንተ የት ናችሁ? ምንድነው እዛ ጋር የሚታየው ተረከዝ ነው? ምን ነው ከኋላ ካልተገናኛልሽሳ? ለማንኛውም ከዚህ ልጠጣኔን ለማዳን ከፈለጋችሁ ቤቱን ፎሎ ማድረግ፣ ኮፒ ሊንክ እና ሪፖስት እንዲሁም ሼር መደረጉ እንዳይረሳ። ልጅ አባት ጧት ቅዳሴ ገብቶ ከሰዓት መስጊድ ሰግዶ አሁን ደግሞ እዩ ጭፋ ጋር ሊጸልይ ሄዷል። ወይኔ የዮኒ ማኛ ልጅ ነኝ ማለት ነው። ኤአይ ነው በነገራችን ላይ ያው እውነት እንዳይመስላቸው ይሄ ቪዲዮ በኤአይ የተሰራ ነው። እሺ በኤአይ የተሰራ ቪዲዮዎች ናቸውና ያው የሚሰጡትን ኢንፑት ነው። ይሄ አማኑኤል እብዶች ሆስፒታል ነው? አዎ። አጉላላቸው የሚባል ታካሚ ያላችሁ? እባክዎ መስመር ላይ ቆዩ፣ አይችልም መለስ። ታካሚ አጉላላቸው ትናንት ምሽት አጥር ዘሎ አመለጠጥ። ማን ልበል? እኔ ነኝ አጉላላቸው። መውጣቴን ለማረጋገጥ ነው። እውነት ነው። ይሄ ከአማኑኤል ነው። እውነቱን ነው። አልገባኝም። እሷ እዛ በቶንዶስ እየተቆረጠች ነው። ምን ማለት ነው? እንዴት ባልና ሚስት አንድ ቤት ይፈሸናል? ነውር አይደለም ወይ እንዴ? ቤተሰብ ሲያይ ይሄንን ነው የምታገባው ነው ወይ የሚለው? እሷ ሮዝ አንተ ምን ኮንፈርት ልትጠቀሙ ነው? እንዴት ነው ቤት ውስጥ ገብታ አንተንስ ባላብላ የምትኖረው? እንዴ በጣም ያስጠላው። እመብርሃንን ፕሮሞሽንም ይሁን ምንም ይሁን በቃ ወንድ ልጅ በዛ የሷ አይዲያ ሁሌም ይመቸኛል። ያ በጣም ነው የምትመቸኝ። ቪዲዮቿን በብዛት ያለውና በጣም የሚመች ወይ ደግሞ አስተማሪ የሆኑ ቪዲዮዎች ያለ በጣም ትሰራለች እና በጣም ነው የሚመቸኝ የሷ ቪዲዮዎች። የድሮ እናቶች ባህሪ ያላት ሁሉም ሰው ቆንጠጥ ቢባል ደስ ይላታል እና ይመቸኛል ቪዲዮ። ሊሆን መስሎኝ ለፋው ተንገላታው አታላይን ዳኛላስከፋ ቀድሞ ወጣ። እዚህ ጋር ደግሞ የምትለውን እንስማት። እቺን ይዘ ከኔ ጋር አፍን ከፍተ ለማውራት ለምትሞክረው ነው። ሮስት አታፍርም? አንቺ ተናግር ያለው ቅድም መግቢያ ላይ ዳኒ ሮስት ጋር መቀለድ ከባድ ነው። ታስታውሻለሽ ያኔ በገመድና በኤልፓ መሰረት ዳኒ ሮስት ጋር ንክኪ አያስፈልግም ብያቸዋለሁ። ታውቂኛለሽ በደንብ ያና ቆሜ እንኳን ሸነቼ ስጨርስ እንደ ሲጋራ ነበር ቢበቃ ይሻላል። እሺ ከኔ ይህ ቁራ ይህን የአትክልት ፍሬ ሰብሮ ውስጡ ያለውን ነገር መመገብ ፈልጓል። ለመስበር ይህን ድንጋይ ከላይ ቢያደርግበት ሊሰበርለት አልቻለም። ተደጋጋሚ ቢሞክርም ሊሰበር አልቻለም። በእንጨት ለመስበር ቢሞክርም እምቢ አለው። ነገር ግን አሁንም ተስፋ አልቆረጠም። አስፓልት ላይ ወስዶ በማስቀመጥ የሚያልፉት መኪና ፍሬውን ገጭተው እንዲሰብሩለት አስፓልት ላይ አስቀመጠው። እንዳለመታደል ሆኖ ግን ፍሬውን ሊገጩት አልቻሉም። አሁንም ተስፋ አልቆረጠም። የፍሬውን ቦታ ወደ መሀል አስፓልት አስገብቶ አስቀምጠው። በስተመጨረሻ ግን ይህ ትዕግስቱ ፍሬ አፍርቶ ፍሬውን አንድ መኪና ገጨለት። እሱም እንዲህ ተስፋ ሳይቆርጥ የለፋበትን ምግቡን ተመግቦ ሄደ። የዚህን እንስሳ ተጋድሎ ከ10 ስንት ሰጥተናል? ከ10 ነው የሚሰጠው። እኔ በጣም ደስ የምለው ይሄ ነገር ምንድነው የሚያስተምረን ካላችሁ የሆነ ነገር ስንጀምር ወይ ደግሞ የሆነ ነገር ስንሰራ ትዕግስት ሊኖረው ይገባል። እስከ መጨረሻ ልንሞክር ይገባል ማለት ነው። ሶ ስንሞክር አሁንም ያ ካልተሳካ እንደገና ስንሞክር የሆነ ነገር የሆነ ታይም ላይ ውጤቱን እናገኛለን ማለት ነው። እንዳያችሁ ነው እንግዲህ በጣም በትዕግስት ነበር ሲሞክር ነበር መኪና አልረግጥ ብሎ ማለት ነው። በጣም ደስ የሚል አስተማሪ የሆነ ቪዲዮ ስለሆነ ነው ያመጣውላችሁ። ቴንክ ዩ ብሮ። እናትሽ ናት። ታበላችሁ ምንም አይደለም። ማማ አፈቅርሻለሁ። ምን አፈቅርሻለሁ? እውነት ምንድነው? ታገባኛለህ? ይሄን ያስቃል በጣም የሙላ ታክሲ ነው የሙላ ታክሲ። አንድ ሰው የቀረው ጊዜ መሰለህ እዚህ ከተቀመጥኩ በእናትህ አንድ ሰው የቀረው አለ እዛ። ኧረ እግዚአብሔር ይስጥህ። ይመቸው። እስቲ አይ ላቭ ዩ በለኛ እንዴ! ኧረ የማን ይሙት አይ ነው ወንተ ያማታል ልጅ። ኧረ ልሞት ነው ዛሬ ትሞቻለሽ። ከኔ መጣሽብኝ እንዴ? ምንድነው? ቆይ አይ ነው ወንተ አልልሽም እንዴ
ምንድነው? ናኦሚ በለኝ አልልሽም። ተይኝ እስኪ በለኝ ናኦሚ ትለኛለህ በለኝ። my husband my everything አለችው። ያንተ ፍቅር እሱ ግን ግራ ተጋባ፣ ደነገጠ፣ ፈራ። አቀመስከኝ አሉ መድኃኒት በጠላ አንተን አስወድዶ ሌላ የሚያስጠላ ነው። ናኦሚ ነው አንተ ምንድነው የምረዳሽ? ፍቅር ነው ፍቅር። ኧረ ተረዳት፣ በቃ ፍቅር ተረዳት። እስከ መቃብር ያንተ ፍቅር ያሰክራል፣ ያሳብዳል፣ ያድናል፣ ይፈውሳል፣ ውስ ያደርጋል። ብትፈቀር ምን ችግር አለው? ናኦሚ ኧረ ቆይ እስቲ ነው ፍቅር በህልሜ በእውኔ ትመጣለህ። ያንተ ፍቅር ያሰክረኝ ነው፣ ያሳብደኝ ነው። አንደኛ ነው። ስንት አመትሽ ነው? 28 ውጪ ሌባ ወሮ በላ አጭበርባሪ ይዤ ፈሳ አስወጣት። አይናም ሆንተ እንግዲህ ቤተሰብ ዛሬ ቪዲዮ ይሄን ይመስል ነበረ። በጣም ዘና ፈታ እንዲሁ ደግሞ እንደተማራችሁበት አልጠራጠርም። ሌላ ጊዜም በሌላ ቪዲዮዎች ይመጣላችኋለሁ ብዬ ነው። ከእናንተ የምጠበቀው ሰብስክራይብ፣ ላይክ፣ ሼር እንድታደርጉልኝ እላችኋለሁ። ለእኔ በጣም ትልቅ ሞራል ስለሚሆንልኝ ዘና ፈታ እንላለን በዚህ ቻናል። በደሱ ክያ ቻናል ደግሞ ኦንላይን ገንዘብ መስራት የምትፈልጉ ስለ ኤርድሮፕ፣ ስለ ክሪፕቶች፣ ስለ ቲክቶክ፣ ስለ ዩቱብ መማር የምትፈልጉ ከሆነ ያን ጆይን አድርጉ ወይ ደግሞ ሰብስክራይብ አድርጉ እላችኋለሁ። እስካሁን የቆያችሁ ሰዎች ላይክ ካላደረጋችሁ ላይክ አድርጉ። በጣም አመሰግናለሁ። በጣም ወዳችኋለሁ። ቴንክ ዩ። መልካም ጊዜ